ቅዱስ ሚካኤልን እርዳኝ እያለች የምትኖር ደገኛ ሴት ሆነች ማለት ነው። ከዛ በኋላ የጊዜው ጊዜ ሲደርስ ይገርማችኋል፣ አረሳሳና እገልሻለሁ ብሏት ነበረ እና ከዕለታት አንድ ቀን መጣ። በሰኔ 12 መጣና የቅዱስ ሚካኤልን ዝክር ዘክራ ባለበት ሰዓት መጣ። ማን? ሰይጣን። ከዚህ በኋላ መጣና ምን አላትኝ? እኔ የመጣሁት የመልአክ መስሎ መጣና እኔ የመጣሁት ያ ከዚህ ቀደም የተፈታተነሽ ዝክራት ዘክሪ ስም አትጥሪ ብሎ ያለሽ ቅዱስ ሚካኤልን ስም አትጥሪ ብሎ ያለሽ ከሱ ላድንሽ ነው የመጣሁት ከሱ ላድንሽ ነው የመጣሁት ዛሬ። ስለዚህ ነይ አንቺ ደገኛ ሴት ሲላት አንተ ማነህ አለችው። እኔማ ንጉሱ መልአኩ ቅዱስ ሚካኤል ነኝ አላት። መልካም፣ ምነው ንጉስ እግዚአብሔር የላከኝ ቅዱስ ሚካኤል ነኝ አላት። ምነው ንጉስ ሲላክ ያለ ማህተም አይልክም? የመላእክት ደግሞ እንትናቸው ማህተማቸው ደግሞ በትረ መስቀል ነው። በትረ መስቀል ይዘው ነው የሚመጡት። አንተ ዝም ብለህ ትመጣለህ እንዲህ ያለች እና የቅዱስ ሚካኤልን ስዕል አድኖ የቅዱስ ሚካኤል ይህን ይመስላል ብላ ስታወጣበት ምን ሆነ? አንቺ ክፉ ቀድሞም አወቅሽብኝ፣ አሁንም ደግሞ ጭራሽ ለእግዚአብሔር ልትሆኝ ነው፣ የእግዚአብሔር መንግስት ልትወርሽ ነው። በቃ አንቺ የተረገምሽ ዝክራት ዘክሪ ስመ እግዚአብሔርን አትጥሪ ብዬ ብልሽ እንዴት አላየኛለሽን ብሎ ሊገላት አንገቷን አነቃት። በዚህን ጊዜ ቅዱስ ሚካኤል ፈጥኖ ደረሰላት። ለምን? ቅዱስ ሚካኤል ፈጥኖ በችግራችን ጊዜ መድረስ የሚችል ነውና የሞቱን ደብዳቤ ወደ ህይወት ቀየረላት ማለት ነው። የሞቱን ደብዳቤ ወደ ምን ቀየረላት? ወደ ህይወት ቀየረላት። ከዛ በኋላ ልክ እንደ ባህራን እንደቀየረለት የእሷንም ልመና ሰምቶ የሞቱን ደብዳቤ ሐሰቱን ሰይጣንን አስወግዶ የእሷን ህይወት ግን እንዲስተካከልና በክብር እንድትኖር እንዲሁም ደግሞ በመንግስተ እግዚአብሔር እንድትኖር አደረጋት። በዚህም ምክንያት እናከብረዋለን፣ እናገኘዋለን። ብዙዎቻችን ከሞት ወደ ህይወት የተቀየረልን ብዙ ነገሮች አሉ። ሙሐመድ ሚካኤል አምላክ አይደለም፣ ሙሐመድ ነው አምላክ። ሙሐመድ ነው አምላክ እንጂ ሚካኤል እንኳን አምላክ አይደለም። ሚካኤል የእግዚአብሔር ባሪያ እንዲሁም ደግሞ አገልጋይ መልአክ፣ ቅዱስ የሆነ የተለየ ንጹህ የሆነ ጥሩ የሆነ መልአክ እንጂ አምላክ አይደለም። ስለዚህ ከሞት ወደ ህይወት ይቀይርላል። ከሞት ወደ ህይወት መቀየር ይችላል። ህይወት ከሞት ወደ ህይወት መቀየር ይችላል። ለዚህም ነው ሚካኤል ስለው ፈጥኖ ደረሰልኝ፣ በጭንቀቴ ጊዜ በመከራዬ ጊዜ ይረዳኛል፣ ፈጥኖ ይረዳኛል። እርዳታው ከአይን ጥቅሻ ይልቅ ፈጣን ነው ብለን የምንጠራው ማለት ነው። መሐመዳውያን ደግሞ ምን እንደሚሉ ታውቃላችሁ? ሚካኤልም ገብርኤልም ማርያም አምላክ ናት። እኛ አላለም። ስርዓት ያዙ። እውነት እኛ አላለም። እናንተ ለምሳሌ ቢላይ አምላክ ነው፣ መሐመድ አምላክ ነው ምንድን ነው የምትሉ መጽሐፉም እንደዛ እንደምትሉት እኛ እንደዛ አላለም። እኛ የምናመልከው እግዚአብሔር ነው። እኛ ቅዱስ ሚካኤልን እናከብረዋለን፣ እናገነዋለን። ለምን ብትሉ የአምላክ ባሪያ ነው እና አንድም ደግሞ ከአምላኩ ቃል ኪዳን ተሰጥቶት ፈጥኖ ይረዳናል እና በችግራችን ጊዜ፣ በመከራችን ጊዜ፣ በደስታችን ጊዜ ደግሞ ደስታችንን ወደ ህይወት ይቀይርልናል፣ ወደ ዘላለማዊ ህይወት ይቀይርልናል። አንድም ደግሞ ከእሳት ዲያብሎስ እናንተ ከምታመልኩት ከእሳት ዲያብሎስ እናንተን ከሚገዛችሁ ከዲያብሎስ ባርነት ነፃ ያወጣናልና ወደ ዲያብሎስ መንገድ እንዳንሄድ ይረዳናልና ሚካኤል። ስለዚህ በዚህ ምክንያት ሚካኤልን እንከተለዋለን። ሚካኤል ደገኛ መልአክ ነው። ከመላእክት አለቆች አንደኛው ደገኛ መልአክ ማን ነው? ቅዱስ ሚካኤል። ይህ የምታዩት ይህ መልአክ ሚዛኑን ይዞ ይመዝናል። ይህ መልአክ በጣም ደገኛ መልአክ ነው። ይህ መልአክ የሚገርመው ነገር በሙሐመዳውያን በቂያማ ቀን ወይም በትንሣኤ ቀን ያምናሉ። ይገርማቸዋል። ያው ማን እንደሚፈርድ አያውቁትም እንጂ ማን እንደሚፈርድ ወይም የሚፈርደው ማን እንደሆነ አያውቁትም እንጂ በቂያማ ቀን ብለው ያምናሉ። ያ ማለት ምንድነው? ትንሣኤ አለ ብለው ማለት ነው። ትንሣኤው ከኛ ጋር እጅግ በጣም ይለያያል። የእነሱ ትንሣኤ ተነስቶ ሚስት ማግባት፣ ትዳር መመስረት ምናምን ወዘተ፣ መብላት፣ መጠጣት ወዘተ። በየኛ ትንሣኤ ደግሞ ትንሣኤ ዘለ ክብር ነው። ነገር ግን ቅዱስ ዮሐንስ አፈወርቅ እንደነገረን የ15 ዓመት ብላቴና
ሴቶች ወንዱ ደግሞ የ30 ዓመት ጎልማሳ ሆኖ እንደሚነሳ ቅዱስ ዮሐንስ አፈወርቅ በተግሳጹ ላይ ጽፎልናል። ቅዱስ ዮሐንስ አፈወርቅ በመንፈስ ቅዱስ ተመስጦ ነው እግዚአብሔር የገለጠለትን ጥበብ ነው። አንደኛም ደግሞ ይደገኛ መልአክ እየመጣ ይረዳው ነበረ። በምን በችግሩ ጊዜ፣ በሀዘኑ ጊዜ፣ በመከራው ጊዜ ለቅዱስ ዮሐንስ አፈወርቅ ምን ይረዳው ነበር? ይረዳው ነበር። ይህ መልአክ ለደገኛ ነገር ይላካል። ይህ መልአክ ለደገኛ ብስራት ይላካል። ይህ መልአክ ለትህትና በትህትናው የተከበረ ነውና በትህትናው ንጹህ ልዩ ነውና ወደኛ መጥቶ ይረዳናል ማለት ነው። ስለዚህ በዛን ሰዓት ቀርኑን የሚመታው ማን ነው? ቅዱስ ሚካኤል እንደሆነ መጽሐፍ አበክረው ይነግሩናል ማለት ነው። ከመእንተ መብረቅ ዘይወፅእ እምነፋስ ብሎ ቅዱስ ያሬድ በድጓው እንደደረሰው በዛን ጊዜ ነፋሳት ሲወጡ ወይም መረዋው ሲመታ ቅዱስ ሚካኤል እንደሆነ ይነግረናል ማለት ነው። ቅዱስ ሚካኤል በጣም ትልቅ ስልጣን ያለውና በእግዚአብሔር ዘንድ የተከበረ ሚካኤል ስለው ስሙን ስጠራው ፈጥኖ ደረሰልኝ ብሎ እንደምናመሰግነው ሁሉ ፈጥኖ ይደርስልናል ማለት ነው። ስለዚህ ከሞት የነበረውን ወደ ሕይወት የሚቀይር ማን ነው? ቅዱስ ሚካኤል ነው። ከሞት ወደ ሕይወት እንዲቀይር ስልጣን የሰጠው ማን ነው? እግዚአብሔር ነው። ለምንድን ነው ካላችሁኝ እንደ ሰይጣን አምልኮቱ የቀና እንደ ሰይጣን ያልሆነ ሀሳቡ አምልኮቱ የቀና ለእግዚአብሔር ተገዥ ስለሆነ ነው። ስለዚህ እኛ ከሌሎቹ የምንለየው በአምልኮታችን ጸንተን በምግባራችን ጸንተን እግዚአብሔርን አምልከን እንዲሁም ደግሞ ክብሩን ቀድሰን መንግስቱ ስለምንወርስ ነው። ከሌሎቹ ምዕመናን ወይም ከሌሎቹ ህዝብ የምንለየው ማለት ነው። በነገራችን ላይ ሌሎቹ አሕዛብ ምዕመናን ሊባሉ አይቻሉም። ምዕመናን ማለት ያመነ በእግዚአብሔር ቃል የጸና እግዚአብሔርን ሞገስ አድርጎ የሚኖር ማለት ነው። ምዕመን የሚለው ቃል የሚሰጠው ለአማኒ ብቻ ነው፣ ለኢአማኒ አይሰጥም። ለምሳሌ ለመሐመዳውያን አይሰጥም። ይሄን ነው አይደረግም። አሕዛብ ነው ስማቸው፣ ግብረ አሕዛብ ይሰራሉና ወይም የሰይጣንን ስራ ይሰራሉና ማለት ነው። መሐመዳውያን ስሙ ልቦና ቢሰጣችሁ ብትመለሱ ጥሩ ነው። እኔ እኮ የሚገርመኝ ነገር ማን ነው ሸከሌ ሸማከሌ ምናምን እያላችሁ ብትወት ነው አይደለም እንደዛ። ስለዚህ ቅዱስ ሚካኤል ከሞት ወደ ሕይወት ያመጣን። ቅዱስ ሚካኤል ደገኛ መልአክ ነው። ቅዱስ ሚካኤል በእግዚአብሔር ዘንድ በእግዚአብሔር ፊት ቆሞ ይጸልያኒ፣ በእግዚአብሔር ፊት ቆሞ ይለምንልናል። መጸለይ ማለት መለመን ነው። እሺ መልካም። ይገርማችኋል፣ ነፍስ ከስጋው በምትለይ ጊዜ የሰውን ቅዱስ ሚካኤል ያው ከሲኦል ማነው ከእግዚአብሔር ዙፋን ሄዳ ነፍስ ትሰግዳለች። አይ ዛሬ በቤተ ክርስቲያን ለምሳሌ ሰዎች ሲሞቱ ወይም ነፍሳቸው ከስጋቸው ሲለይ ዝም ብለን ወስደን አንቀብርም እንደ መሐመዳውያን ማለት ነው። ወይም እንደ አሕዛባውያን ወይም እንደ ሌሎቹ ምትሉኝ ፕሮቴስታንት አለ፣ ሉተሪዝም ሉተር እንደነሱ አይቀበርም። ስርዓት አለው። የመንግስተ ሰማያት ምሳሌ ማለት ሰማያዊ ምሳሌ ነው። ሰማያዊ ምሳሌ ማለት ምነው? እያንዳንዱ በምድር የምትደረገዋ ቅድስት ቤተክርስቲያን ያስተማረችን የነገረችን ሰማያዊ ምሳሌ ነው፣ ዝም ብሎ አይደለም። እና ወስዶ ይሰግዳል። ለምንድን ነው የሚሰግደው መሰላችሁ? ከእግዚአብሔር ዙፋን፣ ምክንያቱም የፈጠራት እግዚአብሔር እንደሆነ ኃጥእም ቢሆን ጻድቅም ቢሆን ይሰግዳል ቅድመ እግዚአብሔር እና እስከ ሶስተኛው ሰማይ የሚያደርሰው ማለት ነው መልአከ ጽልመት ነው ወይም መልአከ ጽልመት ያደርሳል። ከዛ በኋላ የጻድቃንን አላልኩም የኃጥአንን ነው። ከዛ በኋላ ቅዱስ ሚካኤል ይቀበላት ያችን ነፍስና ወስዶ መንበረ ጸባዖት ላይ ወይም ጽርሐ አርያም ላይ እንድትሰግድ ከመንበረ ሥላሴ እንድትሰግድ ያደርጋታል ማለት ነው። ይህን ማድረግ የሚችለው ስልጣን የሰጠው ለማን ነው? ለቅዱስ ሚካኤል ነው። እስከዚህ ድረስ ስልጣን ተሰጥቶታል። ስለዚህ ቅዱስ ሚካኤል ከሞት ወደ ሕይወት ሁላችንን ወደ ብርሃን በብርሃኑ እንድንመላለስ ይፍቀድልን ያድርገን። ከሞት ወደ ሕይወት የቀየረን ከሞት ወደ ሕይወት የቀየረለት ነባይራን ከሞት ወደ ሕይወት የቀየረለት ነባይራን ከሞት ወደ ሕይወት የቀየረለት ነባይራን ስለዚህ ቅዱስ ሚካኤል ከሞት ወደ ሕይወት ሕይወታችን ሁሉ ይቀይርልን። ሁላችንንም በረድኤቱ ይጠብቀን፣ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ጥያቄ ካላችሁ ኦርቶዶክሳውያን ብቻ ልቀበላቸው፣ እነ መሐመዳውያን ተዋቸው። ምክንያቱም አዋላ ሐሰት ስለሆነ መምህራቸው እነሱን አንቀበላቸውም። ለምን? አንደኛ ጉባኤ ሰርተው ተከራከሩ ሲሏቸው አይከራከሩም። ሁለተኛ ደግሞ ሃይማኖትም የላቸውም። ሃይማኖት ከሌለው ሰው ጋር ደግሞ መከራከር ማለት ሰይጣን ጋር ብትከራከሩ ምን ጥቅም ታገኛለች? ምንም የለውም ጥቅም። ምክንያቱም ሰይጣን እኮ ክርስቶስ ሰምራ ና ጌታ ሆይ ሊምርህ ነው ና ታረከ ጌታ ስትለው ምንድን ነው ያለው? ኖ አይሆንም ነው ያለው።
አይሆንም ነው ያለው። ልክ አሁንም ሰይጣናውያንም የሰይጣን አምልኮትን የሚያመልኩት ሰዎች ኑ ወደኛ ተመለሱ፣ ወደዚህ ግቡ፣ በብርሃኑ ተመላለሱ ብትሏቸው አይገባቸውም። ለምን? አንደኛ አላነበቡም። እስላም ሳቶ እንደው ጌታዬ ሆይ እንደው አደራህን እንኳን እስላም አላደረገኝ እንደው ማምላክን ነው የምላቸው። እንኳን ሙሐመድን አልተከተልንም። እውነቴን ነው። ክርስቲያን ኦርቶዶክስ በሆነ በዛውም ላይ የኦርቶዶክስ ተዋሕዶ ልጆች በመሆናቸው በጣም ደስተኛ ነን ማለት ነው። ይቆየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ወደ ጥያቄው እንመለስ። አሜን። በአባታችን ላይ ያለው ያስተማረን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር የተመሰገነ ይሁን። ለአባታችን ለመምህራችን ቃልዎትን ቃለ በረከትን ያሰማልን። ተስፋ ርስተ መንግስተ ሰማያትን ያወርስልን። አስመ መምህራን ያድልልን። ከዚህ በላይ እኛና ቅድስት ቤተክርስቲያን የሚያገለግልበትን ረጅም ዕድሜ ከጤና ጋር ይስጥልን። እኛም በሰማን በተማርነው ላይ 30-60 መቶ የአማረ ፍሬ እንድናፈራ እግዚአብሔር አምላክ መልካም ፈቃዱ ይሁንልን። የሰማነውን በልቦናችን ጽላት የጻፍብን የባህራን ሞት ወደ ህይወት የቀየረ አምላክ ቅዱስ ሚካኤል እኛንም ሞታችንን ወደ ህይወት ይቀይርልን። እንኳን አደረሳችሁ ኦርቶዶክሳውያን። ጥያቄ ካላችሁ ጠይቁ። አባታችንን የህይወት ቃልን ያሰማልን በሉ። አባታችን የባርኩኝ ይፍቱን። ይቅርታ ቅድም በማድረግ ገብቼ ነበረና አባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔር አምላክ በእድሜ በጸጋ ይጠብቅልን። ከዚህ በላይ የምታገለግሉበትን እድሜ ጸጋ ያድልልን። መድኃኔዓለም በጣም ነው የምናመሰግነው። እኛንም ቃሉን ሰምተን 30-60 መቶ ያማረ ፍሬ እንድናፈራ መድኃኔዓለም የሚያግዘን ይርዳን። በጣም የሚገርም ነው። እዚህ ጋር ኮሜንት እንትን ከምንል ሁላችንም አንድ ሁነን ቤተክርስቲያንን ማገዝ ያለብንን ነገር እያገዘን እኛ አንድ ሁነን ተባብረን የሆነ እኛ እየተማርን የሆነ ነገር ላይ ነው ወይ ስድቡ ላይ ወይ የሆነ ነገር ላይ ነው እኛ ፎከስ የምናደርገው እና እነሱን ትተን በቃ እኛ የራሳችንን ነገር ምን አለበት። አሁን በጣም ብዙ ጊዜ ለቤተክርስቲያን ድምፅ የሚሆኑትን ልጆች አናበረታታም፣ አናግዝም። ሌላ ቦታ ነን ያለ ነው ኮሜንት የምናደርገው ሌላ ነገር የምንናገረው ሌሎች ቦታ ሂደን ነው። ግን ለቤተ ክርስቲያን ድምፅ የሚሆኑትን ቃል እግዚአብሔርን የሚያስተምሩንን አባቶቻችንን አናገዝም። በጣም በሚገርም ሁኔታ እዚህ ጋር ደግሞ ወይ እህታችንን ኮሜንት ኦፍ አድርጊ እያልኳት ነበረ እና ዋርኒንግ ይሰጠኛል እያለች ነበረ። እኛ ኮፒ ሊንክ ብናደርግ ስቲል 1500 እንኳን አልገባም። ኮፒ ሊንኩ እዛው ባለበት ነው። የሆነ ሰው ወይ ሲጽፍ ነው ኮፒ ሊንክ ትዝ የሚለን የምናስታውሰው እንጂ ምንም ጭራሽ ምንም መስሎ አይታየንም። የእውነት መቼ እንደምንነቃ አላቅም፣ ምን እንደምንሰራም አላቅም። እግዚአብሔር አምላክ ልቦና ይስጠን። እንጃ መድኃኔዓለም ያግዘን። ከዚህ በላይ ምን እስክንሆን ድረስ እንደምንጠብቅ አይገባኝም። እኔ የእውነት በጣም ነው የማዝነው። የሆነች በዓላት ስትደርስ የሆነች በዓል ስትሆን የሆነ ሰዓት ላይ መዝሙር እንለቃለን፣ ከዛ ወደ ዘፈኑ ወደ ጭፈራው እንመለሳለን ምናምን። ስለ ሃይማኖቻችን አይመለከተንም፣ አይገደንም። ከዛ ደግሞ የሆነ ነገር ላይ ደግሞ መተን ደግሞ እንትን ነኝ እያለን ደግሞ ዘማሪ መስለን ደግሞ እንቀርባለን። ምን ሆነን ነው ግን እንደዚህ የሆን ነው? የእውነት ለምንድን ነው እንደዚህ የምንሆነው? እስኪ እንንቃ፣ የእውነት እንንቃ። እስኪ ማለት በሌላ በጥላቻ በምናምን ሳይሆን የእውነት በዛ ውስጥ ያሉትንም እየጸለይን ያው በጸሎታችን እያሰብን ለምንድን ነው ሌላ ነገር እንትን የምንለው? እስኪ እኔ ጋር ምንድን ነው የሚጠበቀው? እንደ ቤተ ክርስቲያን ልጅነቴ ምንድን ነው ማድረግ ያለብን ብለን እስኪ ራሳችንን እንመርምር፣ ራሳችንን እንሁን። እስኪ ምን ሁነን ነው እንደዚህ ሆን ነው? እኛ ምንድን ነው በጣም ነው የሚያሳዝነው። ብዙ ማለት ይቻላል፣ ግን በጣም ከባድ ነው። እግዚአብሔር አምላክ ልቦና ይስጠን። ምንም ማለት አልችልም አሁን ላይ ማለት ተናደን እኛ የሆነ ነገር ሁነን ምንም ማድረግ ምንም ለውጥ ማምጣት ስለማንችል፣ ግን አንድ ስንሆን ነው እግዚአብሔርን ስንጠይቅ እግዚአብሔርም ያግዘናል፣ እግዚአብሔርም ይረዳናል። አንድ ስንሆን ነው እኛ በሆነ ነገር ተከፋፍለን የሆነ ነገር ላይ ሆነን እኛ በዓለም ሆነን እንዴት ነው እግዚአብሔር ብለን እንትን ልንል የምንችለው? እንደውም ድንቅ አምላክ ነው እግዚአብሔር፣ የተመሰገነ ይሁን። ድንቅ አምላክ ነው የእውነት
እና መድኃኒዓለም ወደ ቀልባችን ይመልሰን። ማምላክ ወላዲተ አምላክ የእውነት እሷ ታግዘን። ቅዱስ ሚካኤል ከፊት ይቅደምልን። እናመሰግናለን አባታችን። ቃሎት ያሰማልን። እግዚአብሔር ረዥም እድሜ ጤና ይስጥልን። አብሮ ያሰማን። እህታችን እውነቷን የተናገረችው። በነገራችን ላይ በነገሮች ሁሉ ዝንጉ መሆን የለብንም። አደራ ነው የምላችሁ ኦርቶዶክሳውያን። አሁን ኦኬ ኦኬ በሉ እስኪ 10 ጊዜ ኦኬ ኦኬ ብትሉ እኮ ማለት ነው። እውነቴን ነው የምላችሁ በጣም ጥሩ ይሆናል። አንደኛ ኔትወርኩም አይቆራረጥም፣ ሁለተኛ ደግሞ ቫይራል ይወጣል፣ ሶስተኛ ደግሞ ትምህርቱን ራሱ በተገቢ ሁኔታ እንትን ማለት እንችላለን። ሌላው ደግሞ ምንድን መሰላችሁ ስለ ሌሎቹ ስለ አህዛብ መነጋገር ካስፈለገ